እሺ እዚህ ከላይ ያለ ሰው ማን አለ? ገስት ላይ እናስገባ። መቼ እንደሚመቻቸው እንጠይቃቸው። እሺ ጋይስ፣ ለማንኛውም ሰርጉን ወይ ቅዳሜ ወይ እሑድ አስበናል። ግን አብዛኛው ሰው መቼ እንደሚመቸው ይንገረንና እንዳጠቃላይ ያወራል። ሰላም ሰላም፣ እንዴት አመሻችሁ? ሰላም ነው። ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው። ኬፍክ ኬፍክ ማርክ? እሺ፣ ለማንኛውም ሀኒ ስምኝማ፣ ወዬ ለምን እንደገባሁ ታውቂያለሽ? እዚህ ያሉ ሰዎች ዱባይ ያሉ ሰዎችን ስም ንገረኝና አንድ ሶስት አስገብቼ ከቅዳሜና ከእሑድ ከሁለት አንዱ ቀን እንድንወስን ማለት ነው። አብዛኛው ሰው የሚመቸውን ነው። እሑድ ይሻላል። ስለዚህ ያው ዱባይ ላለ ሰው የትኛው ነው? እሑድ ነው። እዚህ መተን ደግሞ ሁሉም ቢመጣ ደስ ስለሚለን ማለት ነው። ፕሮግራሙ ላይ ሁሉም ስለተጋበዘ ማንም ሰው ባይቀር ይለናል። ስለዚህ ምን እናደርጋለን መሰላችሁ? አንድ አምስት ሰው ዝም ብዬ ላስገባና የሚመቸውን ቀን ይነግሩናል ማለት ነው። እሺ እዚህ ጋር በጣም እርቦናልና ማለት ነው። ቶሎ ቶሎ አውሩኝ። እሺ ያ እሑድ ነው። ሁሉም የሚመቸው እሑድ ነው። እሑድ ነው። ሁሉም ሰው የሚመቸው እሑድ ነው። እሺ ሌላ ሰው እስኪ ያውራ። ሀኒ እስኪ ሌላ ሰው እንዲያወሩ እዙም አለች። እሺ ቅዳሜ ወይ እሑድ አንድ ጊዜ ወስኑልንና እንውጣ። ደክሞናል፣ እርቦናል። ቀን ሙሉ ስንዘዋወር በሙቀት ነው ያለው። አሁን ሀኒ ሁላችንም አብርሽ ሁላችንም ሰላም ብያለሁ። መጀመሪያ ማርክ እንዴት ነህ? መጀመሪያ ያው ሳምንት ሙሉ እኛ የምናውቀው እሑድ እንደሆነ ነው። ለመዳን ቀሞች ግን ቅዳሜ ቢሆን ደግሞ በጣም ምርጥ ነበረ። ነገር ግን አሁን ሁሉም ሰው ደግሞ የሚያውቀው እሑድ ነው። ግን እኛ ደግሞ ቅዳሜ መተን ማለት ነው ለእሑድ ነው ያስፈቀደው። ነገር ግን ቅዳሜ መተን ደግሞ ቅዳሜ ብናመሽ ራሱ እሑድ ትምህርትም ስለሌለ እረፍት ነበረ። ነገር ግን አሁን እሑድ ደግሞ ማምሸት ራሱ አንችልም፣ ምክንያቱም ሰኞ ትምህርት ስላለ በማታ በጊዜ መምጣት አለብን ማለት ነው። ግን እናንተ ደግሞ እሑድ ብላችኋል። እንግዲህ አሁን እንዴት ነው ሰው ሁሉ ደግሞ ያወቀው? ፕሮግራሙ ስንት ሰዓት ነው የሚጀምረው? አሁን እንዳጠቃላይ ሰው ያወቀው ስንት እሑድ ነው ወይስ ቅዳሜ ነው? እሑድ ነው። ሁሉም ሰው እሑድ ነው ያወቀው። አይ ፕሮግራሙ ስንት ሰዓት ነው የሚጀምረው? ከዛም ባለፈ ደግሞ ማለት ነው ሰዓቱን ያው ጠዋት ትንሽ ስለሚከብድ ሻርፕ 8 ሰዓት ወይ 9 ሰዓት 8 ሰዓት አካባቢ ነው የሚሆነው በዱባይ 3 ሰዓት ማለት ነው። ቦታ ምናምን ደግሞ አንዳንድ ቦታዎችን እየመረጥን ስለሆነ 9 ሰዓት ከሆነ 2 ሰዓት በዚህ ሀገር በኢትዮጵያ 9 ሰዓት 2 ሰዓት ማለት በዚህ ሀገር 2 ሰዓት ነው። እኛም እኮ ከእናንተ ጋር ነው ያለ ነው። አሁን የምናስበው ከእናንተ ጋር በሰዓት 3 ሰዓት በል ወይ 2 ሰዓት በል። 3 ሰዓት ማለት በኢትዮጵያ ስንት ሰዓት ነው? በኢትዮጵያ 1 ሰዓት ማለት ጠዋትማ አይሆንም። በጠዋት ነው ኖ ከሰዓት እንጂ ከሰዓት። ኦኬ ከሰዓት 3 ሰዓት ማለት ስንት ሰዓት ማለት ነው? 8 ሰዓት 8 ሰዓት በኢትዮጵያ 8 ሰዓት በኢትዮጵያ 8 ሰዓት ማለት ነው። በዱባይ ደግሞ 9 ሰዓት። የአንድ ሰዓት ልዩነት እኮ ነው ያለን። እንደዛ ከሆነ እናደርጋለን። ሻርፕ 8 ሰዓት በዱባይ እንገናኛለን ማለት ነው። ፕሮግራማችን እሑድ ይሆናል። እሺ እራት ግብዣስ እንዴት ነው? እራት ሰዓትስ እንዴት ነው? ስንት ሰዓት ነው ቀለበቱ ምናምን ፕሮግራሙ የሚያልቀው? እሱም ራሱ ብናውቅ አሪፍ ነው። እሺ እሱን እንግዲህ ገና ስላልጨረስን ወስነን በውስጥ ለማውራት እንሞክርና ሌሎቻችሁ እንነግራችኋለን። ግን ደግሞ እናደርጋለን እሑድ በኢትዮጵያ 8 ሰዓት በዱባይ 9 ሰዓት እንደሆነ ብቻ ዋናው እርግጠኛ እንሆን። ቦታ ምናምን ያሉትን ነገሮች በኋላ ልኩኝ ተነጋግረን ያለውን ነገር እንወስናለን ማለት ነው። ፋሚሊዎቼ ያው በነጋታው መግባታችን ስለማይቀር ቅዳሜ ማታ ግዴታ መግባታችን አይቀርም፣ የሰርጉ ማግስት ማለት ነው። ስለዚህ ያኔ በደንብ አድርገን የምናወራ ይሆናል ማለት ነው። ስለዚህ ቅዳሜ ልክ በዚህ ሰዓት ላይቭ እንገባለን፣ ጠብቁን። ከዛ እሑድ ደግሞ ፕሮግራማችንን እናካሄዳለን። ከዛ በፊት ደግሞ ሰርፕራይዝ አላችሁ።
እሱንም ደግሞ ቪዲዮ ላይ እናሳያቸዋለን ማለት ነው። ከሰርጉ በፊት ትልቅ ሰርፕራይዝ አላችሁ። እሱንም በጉጉት ጠብቁን። እንግዲህ እስከዛ ድረስ ይደርሳል ብዬ አስባለሁኝ። ሰርፕራይዝ እናደርጋችኋለን። ግን ደግሞ ቅዳሜ ስለማይቀር ቅዳሜ ደግሞ ሞር እናወራለን ማለት ነው። ስለዚህ ጨረሰን። እኔ ደግሞ አቅም እያነሰኝ ነው። ትወጣላችሁ? እንውጣ፣ እንብላ። እራት አልበላችሁ? የሰፈር ላይ ያለ ነው መብላ የሚፈልግ ሰው ካለ ይምጣ። ትልቁ ድረስ እራት ሳትበሉ ቆያችሁ? 11 ሰዓት ድረስ እራት ሳትበሉ ወዳችን የምናውቀው እኛ እስካሁን ሳትበሉ ትላለች። ኧረ እግዚአብሔርን በጣም ከባድ ነው። ላይ በቀን አንዴ ሰዓት ራሱ አላገኘንም የምንበላበት ከእንቅልፋችን ምንነት። አሁን ለምሳሌ ማለት ነው ወጣን አይደለ? አሁን እስከ ሌሊቱ ስንት ሰዓት ነው? 9 ሰዓት 10 ሰዓት ውጭ ነን። ከዛ 10 ሰዓት ሲል ወደ ቤታችን እንገባለን። ከዛ እንተኛና ከእንቅልፍ የምንነቃው ስንት ሰዓት ነው? 9 ሰዓት። ከዛ ቪዲዮ ካለ ቪዲዮ ለመስራት እንወጣለን። ከዛ እስከ 11 ሰዓት እስከ 12 ሰዓት ቪዲዮ እንሰራለን። በቃ የሚለቀቀው ሁላ እዚህ ሀገር 6 ሰዓት 4 ሰዓት 5 ሰዓት። እኛ እየተዘናጋን ያለነው በኢትዮጵያ አሁን በኢትዮጵያ ስንት ሆነ እንላለን። አይ ግን ማለት ነው ምን ግራ እንዳጋባን ታውቃላችሁ? ቪዲዮ ትላንትና ራሱ ሜሮን ላይ የተለቀቀውን ካያችሁ ማለት ነው ግራ ገብቷል ማለት ነው። እና ትንሽ እስክንላመደው ድረስ ነው። እስከምን ለምዱት እኮ ነው አሁን ቪዲዮ ማለት ነው። አሁን 8 ሰዓት በዚህ ሀገር አሁን ሰዓቱ ስልካችሁ ላይ ይኖራል። ስለዚህ 8 ሰዓት 7 ሰዓት አሁን ረመዳን ጾም የለም። አሁን ትላንትና ሜሮን ላይ በጣም መሽቶ ነው የተለቀቀው። በኢትዮጵያ ነው መሰለኝ። የኔ ስልክ ይኸውላችሁ፣ የኔ ስልክ 5 ሰዓት ይላል። የአብርሃም ስልክ ስናየው ደግሞ 4 ሰዓት ይላል። ኖ እኛ ግራ ተጋብተን እናንተንም ግራ አናጋባችሁ። እስኪገባን ድረስ እኛው በራሳችን ግራ እንደተጋባን እንቅርሽ። ለማንኛውም ግን ከዚህ በኋላ ቢያንስ በኢትዮጵያ አቆጣጠር በፊት በምንለቅላችሁ ሰዓት ቪዲዮ ለመልቀቅ እንሞክራለን እንጂ አለም ያወጣ በቃ እንደዛ እኮ ከሆነ እኮ በዚህ 7 ሰዓት ማለት ነው። በቃ እንደዛ